ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማንቸስተር ዩናይትድ በ2026 ያልተሸነፈው ቡድን ሆኗል። ማንቸስተር ዩናይትድ 2026 ከገባ በፕሪሚየር ሊጉ ምንም ጨዋታ ያልተሸነፈው ብቸኛው ክለብ መሆን ችሏል። ቀያዮቹ ሰይጣኖች ያለፉትን 10 የፕሪሚየር ሊግ ጨዋታዎች ያልተሸነፉ ሲሆን 6ቱን ማሸነፍ ችለዋል። ማንቸስተር ዩናይትድ አሁን ላይ የአውሮፓ ሻምፒዮንስ ሊግ ተሳትፎ ቦታውን በ3 ነጥብ ልዩነት መምራት ጀምሯል። ዩናይትድ በአሰልጣኝ ማይክል ካሪክ ስር ያሳካቸው ድሎችም በ6 ጨዋታዎች 5ቱን አሸንፎ አንዱን አቻ ተለያይቷል። 12 ጎሎችን በአጠቃላይ ጨዋታዎቹ ላይ ሲያስቆጥር 6 ጎሎች ተቆጥረውበታል። በ3 ጨዋታዎች ደግሞ ምንም አይነት ግብ ሳይቆጠርባቸው መውጣት ችለዋል። ቀያዮቹ ሰይጣኖች በቀጣይ 3 መርሃ ግብሮች ከክሪስታል ፓላስ፣ ኒውካስል ዩናይትድ እና አስቶን ቪላ ጋር ጨዋታቸውን የሚያደርጉ ይሆናል። ኮርና መመከት አንዱ ጥንካሬ ነው ሲል ላመንስ ተናገረ። የማንቸስተር ዩናይትዱ ግብ ጠባቂ ሰን ላመንስ ቡድኑ ኤቨርተን በቆመ ኳስ ጠንካራ መሆኑን አውቆ እንደገባ ገልጿል። የቆመ ኳስና የማዕዘን ምት የተለያየ እንደሚሆን አውቀን ነበር ያለው ላመንስ፣ ነገር ግን ያ ከጥንካሬዎች አንዱ ነው ሲል ገልጿል። ምርጥ ጨዋታ አላደረግንም፣ በተለይ በመጀመሪያው አጋማሽ ኳስ መቆጣጠር ላይ የተሻለ መስራት አለብን ሲል ሰን ላመንስ ተናግሯል። ግብ ጠባቂው አክሎም አቅም እንዳለኝ አውቃለሁ፣ ምክንያቱም ባይሆን እዚያ ልገኝም ነበር፣ ስለዚህ በራሴ ማመን አለብኝም ብሏል። ዩናይትድ ሻምፒዮንስ ሊግ መጫወት አለበት ሲል ሴስኮ ተናገረ። ማንቸስተር ዩናይትድን አሸናፊ ያደረገችውን ግብ ያስቆጠረው ቤንጃሚን ሴስኮ ጨዋታውን ተመጣጣኝ ሲል ገልጾታል። ቡድናቸው አስፈላጊ 3 ነጥብ እንዳሳካ የገለጸው ሴስኮ በጣም አስቸጋሪ ነበር፣ ተፋልመዋል፣ እስከ መጨረሻው ሄደን ድሉን አግኝተናልም ብሏል። ተጫዋቹ አክሎም ተቀይሬ በገባው ቁጥር ቡድኑን ለመርዳት እጥራለሁ፣ እዚህ ያለሁት ለዛ ነው፣ የምጫወተው ደቂቃ ለውጥ አያመጣም ብሏል። ማንቸስተር ዩናይትድ በሚቀጥለው ዓመት በሻምፒዮንስ ሊግ መጫወቱ በጣም አስፈላጊ ነው ሲልም ሴስኮ ተናግሯል። አንቷን ግሪዝማን ወደ አሜሪካ ለመሄድ በንግግር ላይ ነው። ፈረንሳዊው የፊት መስመር አጥቂ አንቷን ግሪዝማን የአሜሪካውን ክለብ ኦርላንዶ ሲቲ ለመቀላቀል በንግግር ላይ ይገኛል። ክለቡ አንቷን ግሪዝማን በሚቀጥለው ሳምንት እንዲቀላቀለው እንደሚፈልግ ዘ አትሌቲክ ዘግቧል። በሁሉም ወገኖች መካከል ውይይቶች መካሄዳቸውን ቢቀጥሉም እስካሁን ከስምምነት እንዳልተደረሰ ተጠቁሟል። ግሪዝማን አትሌቲኮ ማድሪድን የኮፓ ዴላሬ ዋንጫ አሸናፊ ለማድረግ ምናልባት በክለቡ ሊቆይ እንደሚችል ተዘግቧል። በኦርላንዶ ሲቲ ከዚህ በፊት የባሎንዶር አሸናፊው ካካ እንዲሁም ናኒን የመሳሰሉ በትልቅ ደረጃ የሚነሱ ኮከቦች ተጫውተው አሳልፈዋል። ፓትሪክ ዶርጉ መቼ ወደ ሜዳ ይመለሳል? የማንቸስተር ዩናይትዱ የመስመር ተሰላፊ ፓትሪክ ዶርጉ በሃምስትሪንግ ጉዳት ምክንያት ለ1 ወር ከሜዳ መራቁ ይታወቃል። አሁን ላይ ተጫዋቹ በቅርቡ ወደ ሜዳ እንደሚመለስ በመዘገብ ላይ ይገኛል። ዶርጉ ከጉዳት ይመለሳል ተብሎ የሚጠበቀው ሚያዝያ ወር አጋማሽ ሊሆን እንደሚችል ዘ አትሌቲክ ዘግቧል። ማንቸስተር ዩናይትድ ተጫዋቹ በፍጥነት ወደ ሜዳ ለመመለስ መቸኮል እንደሌለበት ማሳወቃቸውን ተጠቁሟል። በሮሴነር 5 እርምጃ ወደ ኋላ ተመልሰናል ሲል ጆን ኦቢ ሚኬል ተናገረ። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ኦቢ ሚኬል አሰልጣኝ ኢንዞ ማሬስካ መሰናበታቸውን ትልቅ ስህተት ሲል ገልጾታል። ማሬስካ የክለብ ዓለም ዋንጫና ኮንፈረንስ ሊግ አሸንፎልን ነበር ያለው ተጫዋቹ መሰናበት አልነበረበትም ብሏል። ተጫዋቹ አክሎም በሊያም ሮሴነር ስር ወደ ኋላ 5 እርምጃ ተመልሰናል፣ ቡድኑ ልክ አይደለም፣ ያጣነው ነገር አለ ሲልም ተደምጧል። በሊጉ 5ኛ ደረጃ ላይ የሚገኘው ቼልሲ በቀጣይ አርሴናል፣ አስቶን ቪላ፣ ኒውካስል ዩናይትድ፣ ኤቨርተን፣ ማንቸስተር ሲቲ እና ማንቸስተር ዩናይትድን በሊጉ በተከታታይ የሚያገኝ ይሆናል። ሃንሲ ፍሊክ ተጫዋቾቹን ገንዘብ ይቀጣሉ። የካታላኑ ክለብ ባርሴሎና ዋና አሰልጣኝ ሃንሲ ፍሊክ በቡድኑ ውስጥ ከማርፈድ ጋር የተያያዘ አዲስ ሕግ አውጥተዋል። አሰልጣኙ አርፍደው የሚመጡት ተጫዋቾች ገንዘብ እንደሚቀጡ ተገልጿል። በጨዋታ ቀን 10 ደቂቃ አርፍዶ የሚመጣ ተጫዋች 40,000 ዩሮ የቅጣት ገንዘብ እንደሚከፍል ተነግሯል።
ፔሪና ፌራን ቶሬስ ስለ አዲሱ ህግ ሲያብራሩ 20 ደቂቃ አርፍደ ከመጥመጣ ግን እዛው ብትቆይ ነው የሚሻል ሲሉም ገልጸውታል። ዩናይትድ ትልቅ አሰልጣኝ ያስፈልገዋል ሲል ጋሪ ኔቭል ተናገረ። በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች ጋሪ ኔቭል ማይክል ካሪክ የቋሚ አሰልጣኝነት ቦታ አይገባውም በሚል አቋም መጽናቱን ገልጿል። ከማይክል ካሪክ ጋር ችግር የለብኝም ያለው ጋሪ ኔቭል እሱ ጓደኛዬ ነው፣ የማይታመን ስራ ሰርቷል ብሏል። ነገር ግን ማንቸስተር ዩናይትድ ክረምት ላይ ትልቅ ስም ያለው ትልቅ አሰልጣኝ ማምጣት ነው ያለበት ሲል አስተያየቱን ሰጥቷል። የቀድሞ ክለቡ ታሪካዊ ግብ ጠባቂ ቫንደር ሳር በበኩሉ ዩናይትድ ለአመታት በአሰልጣኝ ሲቸገር ነበር፣ ካሪክ በ5 ጨዋታዎች ቀይሮታል ብሏል። ግብ ጠባቂው አክሎም እሱ በክለቡ ጥሩ መንፈስ መፍጠር ችሏል ያለ ሲሆን ትክክለኛውን የማንቸስተር ዩናይትድ የአጫወት መንገድ መልሶታል ሲልም ተናግሯል። ዲን ሁይሰን ቻይናውያንን ይቅርታ ጠየቀ። ስፔናዊው የሪያል ማድሪድ ተከላካይ ዲን ሁይሰን ከቻይናውያን ደጋፊዎች ከፍተኛ ተቃውሞ ቀርቦበታል። ተጫዋቹ ተቃውሞ የቀረበበት በቻይናውያን ላይ ያነጣጠረ የዘረኝነት ጥቃት ቀልድ ሪፖስት አድርጓል በሚል ነው። ሁይሰን በኢንስታግራም ማህበራዊ ትስስር ገጹ በቻይናውያን አይን ቅርጽ ላይ የሚፌዝ ቀልድ ሪፖስት አድርጎ በኋላ ላይ አጥፍቶታል። ተጫዋቹ አሁን ላይ በቻይናውያን ማህበራዊ ሚዲያ ዊቦ የሪያል ማድሪድን ይፋዊ ገጽ በመጠቀም ይቅርታ ጠይቋል። በመግለጫውም ተጫዋቹ ያንን ያደረገው አስቦበት እንዳልሆነና መጸጸቱን ገልጿል። ይሁን እንጂ ቻይናውያን ይፋዊ ይቅርታው በዓለም አቀፍ ማህበራዊ ሚዲያ መሆን አለበት በማለት ተቃውሞ አቅርበዋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።